አንደኛ ነገር እንዴት አለ መሰለሽ አሁን ላይ ብዙም ትረጅኛለሽ ብዬ አስባለሁ። ማለት ዝም ብዬ ማቃቸውንም አላቃቸውንም ሰዎች አሁን ላይ መቅረብም ማግኘትም አልፈልግም። አምኜ ባመንኳቸው ሰው ምናምን በጣም ብዙ ነገር ስለደረሰብኝ እግዚአብሔር ይመስገን አጠንክረውኝ ቢያልፉም እነሱ የጎዱኝ ቢመስላቸውም እኔ ግን ሁሌም እየጠነከርኩኝና እንዴት ነው በሳት እየተፈተንኩኝ ነው ያለፍኩትና ለዚህ በቅቻለሁኝ እና ትረጅኛለሽ ብዬ አስባለሁ። ካሳለፍኩት ነገር አንፃር ነው እሱንም ቢሆን ዛሬ አይመቸኝም ምናምን እያልኩኝ ምክንያት እየፈጠርኩበት ነበረ እና ደግሞ በደንብ ዲቴል አወራሁት። ምን አይነት ልጅ ናት በደንብ እንድታውቃት ፈልጋለሁ። ማንንም ከዚህ በኋላ ማግኘት አልፈልግም። ከዚህ በኋላ ማገኛቸው ሰዎች የሚጎዱኝ የመሰለኝ ስለሆነ ማንንም ማግኘት አልፈልግም አልኩትኝ። እንግዲህ እሱ ባንቺ ነገር በደንብ እርግጠኛ ሆነ ይመስለኛል። ለዛም ነው ያገናኘኝ ብዬ አስባለሁ። ከራሴ ህይወት ልምድ አንፃር ተነስቼ ነው ብዙ ነገሮችን አስተምራኛለች። ከብዙ ችግሮች በሷ ምክንያት ወጥቻለሁ። በተለያየ ጊዜ እሷ ላይ የደረሰው ነገር በተመሳሳይ እኔም ላይ ደርሶ ስለነበረ የሷ በጥንካሬ ውስጥ አልፎ መቆም ለኔም ጥንካሬ ሆኖኝ ነው ብላ ነው እንግዲህ ከዚህ በፊት የነበሩ የህይወት ውጣ ውረዶቿን የነገረችኝ። ጥንካሬሽን ሁሉ ያለውና ደስ ይለኛል። ማለት ሴት ልጅ ጠንካራ ስትሆን ለሌላ ሰውም ብሩህ ትሆን አይደለ? ተስፋ ትሆን አይደለ? ጠንካራ ስትሆኝ ማለት አንቺ የሚያሳልፍሽውን እያንዳንዱን ነገር ባይሆንም በዚህ ህይወትን ባላልኩም እኔ ላይ የተፈጠሩ ነገሮች ነበሩና ማለት ዲፕሬሽን ውስጥ ገብቼ ምናምን ስለነበር በጣም ደብሮኝ ምናምን ነበር ራሴን ለማጥፋት ምናምን አስቤ ነበርና ሰላም ውድ የኔቲው ቤተሰቦች በያላችሁበት ሰላምና ጤና ይብዛላችሁ ያልኩኝ ዛሬ እንግዲህ በድጋሚ ተከስቻለሁ። ያው ከዚህ በፊት በሰራኋቸው ቪዲዮዎች ላይ የነበሩትን ሐሳቦች በሙሉ አይታችኋል። ፊዮሪን ከቀን ወደ ቀን ሩታን የማግኘት ሐሳቧ ጨምሮ ባለፈው አገናኝሻለሁ ብያት ነበረ። ያው እናንተ የሰጣችሁኝንም የቤተሰብ ሐሳብ አንዳንድ ነገሮችንም ስለምቀበል ስለማከብር እናንተንም ሐሳብ ጨማምሬ በባለፈው ቪዲዮ ላይ አንድ ሐሳብ ሰርቼ ነበር። እንግዲህ ዛሬ ፊዮሪን ጠርቻታለሁ። ያው ታገኟታላችሁ እና ከዚህ በፊት ቃል በገባውላት መሰረት ከሩታዬ ጋር አገናኝሻለሁ ብያት ነበር። እንግዲህ ሁኔታዎች ነገሮች አልተመቻቹም። ሩቴንም በተደጋጋሚ ጊዜ ጠይቄያታለሁ። ያው ከዚህ በፊት ሰው አምና ሰው ቀርባ የተጎዳችበት ነገር እንዳለ በደንብ እኔም ተረዳሁኝ። ያንንም ከግምት ውስጥ በማስገባት እንግዲህ ታገኝሽ ትፈልጋለች። እንደዚህ መታደንቅሽ በጣም የምትወድሽ ምናምን ብዬ ስላት እባክህ ተወኝ፣ እኔ ከዚህ በኋላ ሰውን አምኜ ሰውን አላገኝም። ከዚህ በፊት በእምነትና ጥሩ ነገር በማሰብ ያደረኩት ነገር ለመጥፎ ሆኖ ውሎብኛል። ስለዚህ እኔ ማግኘት አልፈልግም የሚል ሐሳብ ነው የሰጠችኝ እና በምችለው አቅም ኮንቪንስ ለማድረግ ሞክሬያለሁ። እባክሽን ከሩቅ ቦታ ነው የመጣችው እንዳልኳችሁ ባለፈው ማቲ ይዟት ሲመጣ ከሌላ ቦታ ነው የመጣችው። ብዙ የምትሄድበትንም ጊዜ አራዝማ ነበረ። እንደዛም ሆኖ ስላልተቻለ በቃ ወደ መጣችበት እንድትመለስ ሆኗል። ግን ዛሬ በድጋሚ ጠርቻታለሁ። ያው ያለውን ነገር መንገርና ማሳወቅ ስላለብኝ እሱን ነገር እንድታቅ እንድትረዳ ማድረግ አለብኝና ዛሬ ጠራዋት ለዛ ነው። የሚኖረንን ነገር የሩቴንም ሐሳብ በተደጋጋሚ ጊዜ ለማስቀየር ሞከርኩኝ። አትጎዳሽም፣ ልጅቷ ጥሩ ናት። ምክንያቱም ከነበሩም ለማግኘት መታ ከነበራት ባህሪ አንፃር አትጎዳሽም፣ ጥሩ በመውደድ ነው ያንቺ አድናቂ ስለሆነች ነው እና አትጎጅም ምናምን ብዬ ኮንቪንስ ለማድረግ ለማግባባት ሞክሬ ነበረ። ግን ያው የደረሰባትን ነገር ብዙዎቻችሁ ታውቃላችሁ ቤተሰቦች። ስለዚህ በቃ ማግኘት አልፈልግም ስላለች እኔም የእህቴን ሐሳብ በደንብ አከብራለሁ። እሷ የማትፈልገውን እሷ የማትቀበለውን እሷ ያላመነችበትን ነገር እኔ ደግሞ በግድ አድርጊ ይሄ ይሁን ብዬ ማስገደድ አልችልም። ስለዚህ ምንድነው ያደረኩት? ፊዮሪን በደንብ ለማጥናት ሞክሬያለሁ። እናንተም ኮሜንት ላይ በሐሳብን በተለያዩ ነገሮችም ስትነግሩኝ ነበር። ያንን ሐሳባችሁን ተቀብዬ በምችለው አቅም ለማድረግ ሞከርኩኝ። ግን ምንም እንኳን እኔ ባምንበትም ፊዮሪን ወስዶ ከሩታ ጋር ማገናኘት አድናቂዋ ወዳጇ ከዛም ባለፈ እንደ ቤተሰብም እየቆጠርኳት ስለነበር ያንን ነገር ለማድረግ ሞክሬያለሁ። ግን
ሩታዬ ደግሞ በቃ በዚህ ሰዓት ብዙ ተጎድቻለሁ፣ ብዙ ሰው አምኜ ብዙ ነገር ሆኛለሁ ብላ ስላለችኝ እኔም የሷን ሀሳብ ማክበር መቻል አለብኝ። ምክንያቱም ለምሳሌ የሆነ ሰው ፈልጎ ወዶ ተቀብሎ ካልሆነ በስተቀር የሆነ ነገር ማድረግ አይቻልም እና በዛ መሰረት እሷም የሰጠችኝን ምላሽ በደንብ አድርጌ ወደ ራሴ አምጥቻለሁ። ምክንያቱም እኔ ብሆን ኖሮ ይሄንን ነገር ማድረግ እችላለሁ ወይ ማለት እንደዚህ አይነት ጉዳቶች ደርሶብኛል፣ እንደዚህ አይነት ነገሮች ሆነውብኛል እያለችኝ ምንም እንትን ላደርግ አልችልም። ስለዚህ በዛ መሰረት ያው ፊዮሪን ብታገኛት በጣም ደስ ይለኝ ነበር። የነበራት ፓሽን የነበራት ፍላጎት ነግራቸዋለች። እንግዲህ በባለፉት ቪዲዮዎች ላይ ከብዙ ነገር ወጥቻለሁ። እሷ ላይ የደረሱ ችግሮች፣ እሷ ላይ የደረሱ ነገሮች እኔን አጠንክረውኛል። የእሷን ቪዲዮ ሳይ ተጽናንቻለሁ፣ የእሷን ቪዲዮ ሳይ በርትቻለሁ ብላ ስትለኝ ነበር እና በዛ መሰረት እኔ ሞከርኩኝ ኮንቪንስ ለማድረግ አትሊስት እንትን በይው ለማድረግ ሞክሬ ነበረ። ግን የሚሆን ስላይደለ ዛሬም እንግዲህ ይሄ የጠራኋት ያው እንደማይሆን በእናንተ ፊት፣ ምክንያቱም እናንተም ትጠብቁኛላችሁ። ያው ከዚህ በፊት ቃል ገብቼላት ነበር በምችለው አቅም ልረዳት፣ በምችለው አቅም ላገናኛት እሞክራለሁ ብዬ ስላልኳችሁ ጀስት ከሷ ጋር በስልክ ብቻ አይ ማግኘት አትችልም ምናምን ብዬ ማለት እችል ነበረ። ግን ያው እዚህም መታ ያለውን ነገር ማወቅ ስላለባት በዛ መሰረት ዛሬ ፊዮሪን እንግዲህ ጠርቻታለሁ። ኦሬዲ እየመጣች ነው። በዛ መሰረት የሚሆነውን እናያለን። አብረን ስሜቷን ሪአክሽኗን በደንብ የምናየው ይሆናል። አይ ቲንክ የሩታንም ሀሳብ ግን ከልቤ ማክበር እፈልጋለሁ። ምንም እንኳን ታላቋ በሆነም ሀሳቧን አክብሬ ሳልጫናት ነገሮችን በደንብ እንትን ማድረግ እችላለሁ። እንኳን ደህና መጣሽ ፊዮሪ። ደህና ነሽ? እንዴት ነሽ? ደህና ነሽ? ቆይታሽ አሪፍ ነበር? እንዴት ነበር ቆይታ? ሁሉ ሰላም? አዎ አይ ቲንክ ባለፈው ያው በገባሁልሽ ቃል መሰረት እንግዲህ እኔ ያገናኝሻለሁ ብዬ ብዙ ሞክሬ ነበር፣ ብዙ ጥሬ ነበር። ያው እንግዲህ ቆይታሽ መጀመሪያ ስለ ቆይታሽ የነበረሽን ጊዜ አይ ቲንክ ተመልሰሽ ሄደሽ እንደነበረ ያው ለቤተሰቦቻችን ንገሪያቸው። ደውዬ ነው ያስመጣሁሽ ድጋሚ። ለቤተሰቦች ሀሳብሽን ንገሪያቸው። ማለት ሄጄ ነበረ ከዛ በኋላ ምናምን ከዛ ስደውልልኝ እንደውም አብራችሁ ሆናችሁ የምትጠብቁ ነበር የመሰለኝና እሷን ለማግኘት ነው አበባም ገዝቼ ምናምን የመጣሁት። ደስ ይላል። ደስ የሚል ኮሚትመንት ነው። እንግዲህ ምን መሰለሽ ይኸውልሽ ከዚህ በፊት ቃል ገብቼልሽ ነበር። ያው ጊዜሽንም ኤክስቴንድ ስታደርጊ ከሷ ጋር አገናኝሻለሁ በምችለው አቅም የምችለውን ነገር አድርጌ እሷን ታገኛታለሽ፣ የወዲሽን ታወሪያታለሽ፣ የነበሩትን የሚያለፍሻቸውን መንገዶች የሷን ነገር እያየሽ ስለሆነ ያለፍሽው ብለሽ ነግረሻታል። በዛ መሰረት እኔ ለማገናኘት ሞክሬ ነበረ። እንግዲህ ያው ዛሬ ፍቃደኛ አይደለችም፣ ማንንም የማግኘት እንትን የላትም። ኮንቪንስ ለማድረግ ሞክሬ ያለው ባለፈውም በተደጋጋሚ ጊዜ ያው እንደነገርኩሽ ከካሜራ ጀርባም ብዙ እናወራ ነበርና በምችለው አቅም እንድታገኝሽ ሞክሬ ያለው፣ ግን ያው ማንንም የማግኘት ፍላጎት የላትም። ሶሪ ይሄ በመሆኑ አዝናለሁ። ማለት እየቀለድክ ነው? አንድ ጊዜ ብቻ እኮ ነው ማለት አበባም ገዝቼ የመጣሁት እኮ ለዛ ነው። ስደውልልኝ እኮ እንደውም አብራችሁ ያላችሁ ነበር የመሰለኝ። እሷንም ስሜት አከብራለሁ። በምችለው አቅም እንግዲህ ሞክሬያለሁ፣ ግን ማንንም የማግኘት ፍላጎት የላትም። ከዚህ በፊት ተጎድታለች ብዙ ሰዎችን በማግኘት ምናምን ለዛ ነው ይሄ ይሆናል። አንድ ጊዜ ብቻ እኮ ነው ማግኘት። ደግሞ አንተ ወንድሙ አይደል? ምን አለ ብታሳምናት? አንድ ጊዜ ይዘሃት ብትመጣም ችግር አለ? ያንን ላደርግ አልችልም። ምክንያቱም በተደጋጋሚ ጊዜ አወራን። ለማግኘት ፈቃደኛ አይደለችም። እንደባለፈው የቀለድክብኝ ነው አይደል? አሁን ቀልድ አይደለም፣ አሁን የምሬን ነው። ምክንያቱም ብዙ ተጎድታለች፣ ብዙ ተበድላለች፣ ብዙ አዝናለች። ስለዚህ ማንንም የማግኘት ፍላጎት ስለሌላት እንግዲህ በሌላ ምን ስለነግርሽ ይችል ነበረ፣ ግን ልታገኛት የምትችበት ሁኔታ ስለሌለ ከዚህ በኋላ ደግመሽ እኔም ሩታ አገናኘኝ ብለሽ ድጋሚ እንድታስጨንቅኝ አልፈልግም። ያለውን ነገር ዛሬ ማሳወቅ ስላለብኝ ለዛ ነው የጠራሁሽ። ቤተሰብ ያው ይሄ ነው ሊሆን የሚችለው።
አሁንም እየፈተንከኝ ማለት አሁንም ትጎዳታለች ብለህ እያሰብክ ነበር? ነው የትኛውም ሰው ሲቀርብ አልጎዳም ብሎ ሊሆን ይችላል እና እኔ በምችለው አቅም ያንቺን መልካምነት ምናምን ለማየት ሞክሬያለሁ፣ ግን ስላልሆነ ሰው በቃ ሊፈር ልትታያት ይገባል። አልገባኝም የምትለው ነገር። እኔ እኮ በጠራኝ ሰዓት የምመጣው እሷን አገኛታለሁ ብዬ ነው። ደግሞ በስልክም እንዳወራን እሷን እንደማግኛት እንጂ እርግጠኛ ሆነ የነገርከኝ እንደዚህ ትለኛለህ። አልችልም ብላኛለች ከዚህ በኋላ። ስለዚህ ማንንም የማግኘት ፍላጎት የላትም። ሶሪ። በምትችው አቅም እንግዲህ በራስሽ መንገድ ለመበርታት ለመጠንከር ሞክሪ። ግን እኔ የምችለውን ያህል ሁሉ ሞከርኩኝ። ጀስት ነገርኳት፣ በተደጋጋሚ ጊዜ ነግሬያታለሁ። የመጣሽበትን የደከምሽበትን የለፋሽበትን መንገድ በሙሉ ልነግራት ሞከርኩኝ። በቃ ማንንም ማግኘት አልፈልግም፣ በጣም ብዙ ተጎድቻለሁ፣ ሰው አምኜ ብላኛለች። ስለዚህ ከዚህ በኋላ አንቺ የራስሽን ህይወት መምራት ነው ያለብሽ። ከዚህ በኋላ ሩታን ለማግኘት ብለሽ በተደጋጋሚ እኔ ጋር መምጣት አይጠበቅብሽም። ጀስት ሊቭ ዮር ላይፍ ለቅ ይሄ ነው። እንደዚህ ማታደርገኝ ታውቃለህ። በጠራኝ ሰዓት እኮ የምመጣው እሷን አገኛታለሁ ብዬ ነበር። እኔ ሞክሬያለሁ እኮ በስልክ ስናወራ ብዙ ጊዜ ታውቃለህ አይደል? ፊዮሪ እኔ ሞክሬያለሁ። ስለዚህ እሷ አላገኝም ካለችሽ ምንም ላድርግ አልችልም። በቃ አላገኝም ካለችሽ አላገኝም፣ መብቷን የሷን እንትን አከብራለሁ። ስለዚህ በዛ መሰረት ነው እንግዲህ ይሄን ያለው። አልገባህም እኮ የመጣውም ሰዓት እሷን እንደማግኛት ነበር የነገርኩህ አይደለ? ብዙ ነገር እኮ ብዬሽ ነበር። በስልክ ሂጂ ነበር አይደለ? የመጣሁት ራሱ እኮ እሷን አገኛታለሁ ብዬ ነው። ስደውልልኝ በጠራኝ ሰዓት የምመጣው እኮ እሷን ልጅ ብዬ ነው እንጂ ሌላ ነገር አይደለም። ጠንከር ይኖርብሻል። እኔ አላገኝሽም ብላ ካለች በቃ አታገኝሽም ከዚህ በኋላ። ማድረግ መቻል ያለብሽ ራስሽን አበርችና ራስሽን መንገድ መጠቀም ነው ያለብሽ። አንድ ጊዜ ብቻ እኔ አልችልም። ምክንያቱም ወንድሟ ነኝ፣ ሰው አውቃለሁ። ግን የሷን ስሜት መረዳት መቻል አለብኝ። ያንቺን ስሜት ተረድቼሽ መሰለኝ ቃል እኔ እኮ ሙሉ በሙሉ አገናኝሻለሁ ብዬ ቃል አልገባሁልሽም። እሞክራለሁ ነው ያልኩሽ። መጀመሪያም ይሄን ልታስብ ይገባ ነበር፣ ልትረጁ ይገባ ነበር። ይሄንን ነገር ነው እኔም አሁንም ልነግርሽ የምፈልገው። በቃ ልታገኝሽ ማንንም የማግኘት ፍላጎት ፕሮግራም የላትም። በራሷ ህይወት ነው አሁን እየተንቀሳቀሰች ያለችው። ብዙ ጊዜ ሰው አምና ተጎድታለች። ከዚህ በኋላ አንቺን የማግኘት ፍላጎት የላትም። ስለዚህ ከዚህ በኋላ ብደውልልሽ እንኳን ተመልሰሽ መምጣት አገኛታለሁ ብለሽ ማሰብ መቻል የለብሽ። ትችለው አቅም የራሷን ህይወትና የራሷን ነገር መኖር የምትፈልገው። ስለዚህ ልታገኝሽ አትፈልግም። ሰው አሁን ማድረግ ያለብሽ ጀስት ይሄንን ሁሉ ነገር መቀበል ነው። አንድ ጊዜ ብቻ እኮ እንድታገኝ የምፈልገው። ሃይ ታንታ አው ታነኝ እንግዲህ ስሜቷን ችግር የለውም። በጣም ነው የምወድሽ። አመሰግናለሁ። እኔ እንደዚህ ታደርጋለህ ብዬ አላሰብኩም ነበር። አንዳንዴ በእንደዚህ አይነት መንገድ መምጣቱ የተሻለ ነውና ወንድሜ እንዴት ነህ? ታባይ ደህና ነሽልኝ? እንዴት ነሽ? ታለሽልኝ? ምር ብሎብሻል አቦ ጨረቃ ውፋ ጨረቃ መስለሻል። ዛሬ ደግሞ ደህና ነሽ? እንዴት ነሽ? ስንት ጊዜ መሰለሽ በጣም በተደጋጋሚ ጊዜ አንቺን ለማግኘት ብዙ ሞክራለች። አሁን እንዳልኩሽ ከዚህ በፊት ማውርቼሻለሁ። አንቺን በስራ በተለያዩ ነገሮች ሳይመችሽ ቀርቶ ልታገኛት አልቻልሽም ነበረ። ያው አንቺ ጋርም ያለውን ነገር መረዳት ስላለብኝ እንትን ብዬ ነበር። ዛሬ እንግዲህ ቤተሰብ ሩታና ፊዮሪን አገናኝቻቸዋለሁ። ተሳክቶልኛል። ፊዮሪ ስምሽ በጣም ያምራል። እኔ ደግሞ ሩታ ባረለም። ሩታ ደህና ነሽ? እንዴት ነሽ? አለሁ ፈጣሪ ይመስገን። ሰላም ፋሚሊ፣ ቀጥታ ሰላም አላልኳችሁም። ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ወንድሜ ሶሪ ስለቆየሁባችሁ ማለት ከዚህ በፊትም ነግረኝ ነበር ልታገኝሽ ትፈልጋለሽ ምናምን የሚለውን ነገር እኔም አንደኛ ከስራ ጋር አልተመቻቸልኝም። ሶሪ ስላስጠበቅኩሽ። ጉድ በጣም አመሰግናለሁ። በጣም ተጨነቅሽ። አያስፈልግም ነበር እውነት ለመናገር ችግር የለውም እና ሶሪ በጣም ስለቆየሁባችሁ ማለት አንደኛ ነገር እንዴት አለ መሰለሽ አሁን ላይ ብዙም ትረጅኛለሽ ብዬ አስባለሁ። ማለት ዝም ብዬ ማቃቸውንም አላቃቸውንም ሰዎች አሁን ላይ መቅረብም ማግኘትም አልፈልግም። አምኜ ባመንኳቸው ሰው ምናምን በጣም ብዙ ነገር ስለደረሰብኝ እግዚአብሔር ይመስገን አጠንክረውኝ ቢያልፉም እነሱ የጎዱኝ ቢመስላቸውም እኔ ግን ሁሌም እየጠነከርኩኝና
እንዴት ነው በሳት እየተፈተንኩኝ ነው ያለፍኩትና ለዚህ በቅቻለሁኝ እና ትረጅኛለሽ ብዬ አስባለሁ። ካሳለፍኩት ነገር አንፃር ነው እሱንም ቢሆን ዛሬ አይመቸኝም ምናምን እያልኩኝ ምክንያት እየፈጠርኩበት ነበረ እና ደግሞ በደንብ ዲቴል አወራሁት። ምን አይነት ልጅ ናት በደንብ እንድታውቃት ፈልጋለሁ። ማንንም ከዚህ በኋላ ማግኘት አልፈልግም። ከዚህ በኋላ ማገኛቸው ሰዎች የሚጎዱኝ የመሰለኝ ስለሆነ ማንንም ማግኘት አልፈልግም አልኩትኝ። እንግዲህ እሱ ባንቺ ነገር በደንብ እርግጠኛ ሆነ ይመስለኛል። ለዛም ነው ያገናኘኝ ብዬ አስባለሁ። ማለት ይቅርታ ማለት አንቺን እንደዛ ማሰብ አልነበረብኝም እውነት ለመናገር ምክንያቱም አላቀሽም አታቀኝኝም ማላቀውን ሰው በቃ ማግኘትም አልፈልግም ወይም ደግሞ ትጎዳኛለሽ ብዬ መጠራጠር አልነበረብኝም። ግን ትረጅኛለሽ ካሳለፍኩት ነገር አንፃር ስለሆነ ማለት ነውና ቴንክ ዩ ስለምትወጂኝ አመሰግናለሁ። ቴንክ ዩ እንግዲህ ምናልባት ዛሬ ወደዚህ ከመምጣቷ በፊት ደውዬላት ነበር። እባክህ በቀደምም እንደዚህ አገናኝሃለሁ ብለኸኝ በጣም ብዙ ነገር በተስፋ ጠብቄ ከመሄድበት ቀን ሁሉ ኤክስቴንድ አድርጌ ነው እሷን ለማግኘት ጠብቃት የነበረው። ግን በዛ መሰረት ልታገናኘኝ አልቻልክም ባለፈው። ዛሬም እንግዲህ ድጋሚ ያው ከልቤ ስለምወዳት ከልቤ ስለማደንቃት እሱን ሁሉ አስቤ ስለሆነ ባለፈውም የመጣሁት ዛሬም እባክህ ጫወትብኝ እንዳይሆን። በቀደም አገናኝሻለሁ ብለኸኝ ስሜቴን ጎርታኝ ነው በጣም አዝኜ ነበር የሄድኩት። እኔ ያው እሷን መወዳት ማደንቃት ከራሴ ህይወት ልምድ አንፃር ተነስቼ ነው። ብዙ ነገሮችን አስተምራኛለች። ከብዙ ችግሮች በእሷ ምክንያት ወጥቻለሁ። በተለያየ ጊዜ እሷ ላይ የደረሰው ነገር በተመሳሳይ እኔም ላይ ደርሰው ስለነበረ የእሷ በጥንካሬ ውስጥ አልፎ መቆም ለእኔም ጥንካሬ ሆኖኝ ነው ብላ ነው እንግዲህ ከዚህ በፊት የነበሩ የህይወት ውጣ ውረዶቿን የነገረችኝ እና እኔም ያው በምችለው አቅም አገናኝሻለሁ ግን የቤተሰቦቼንም ሐሳብ በተወሰነ መልኩ ሰማለሁና እሷንም በደንብ ለመረዳት በደንብ ለማጥናት መጥፎ ነገር አላት ጥሩ ነገር አላት የሚለው ነገር በደንብ ለማየት ሞከርኩኝ። ከዛ በኋላ ነው ገምግሜ እንግዲህ አራዝሜ ያው ያካንቺም ያለመመቻቸት ጋር ከኔም ያለመመቻቸት ጋር እንግዲህ ዛሬ ድንገት ለሷም ለናንተም የሆነ መገናኘት ነው የሆነና ድንገት ሰርፕራይዝ አድርጊያታለሁ ማለት እንዴ መሰላ ብዬ አትንገራት ብዬ ነበርና አይ ቲንክ ለዛ ነው ፍዝዝ ያለችው። አላገናኝሽም በላት ብዬ ነበርና ለማንም እንዳትናገር ስንመጣ እንናገራለን ፍራንክ እናርጋት ተባብለን ነበር። ተሳክቶልናል። ፈዘዘን ያደረግና ዛሬማ ደንዘዘን ያደረ አይ ቲንክ ስሜቷ መናገር ላይ የተወሰነ እንትኖች አሉ መሰለኝ። ያው ይመስለኛል ገና ዛሬም ስለተገናኘን ይመስለኛል እንደዛም በዛሬ የውስጧን አውጥታ የመናገር እንትኗን ምክንያቱም ድንጋጤ ላይ ትመስለኛለች። የባለፈው ቪዲዮ ላይም በጣም ከሆነ ደቂቃ በኋላ ነው ተቆጥታኝ እንዴት እንደዚህ ታረጋኛለህ ምናምን ብላ እንትን ያደረገችኝ ሰው ማለት ኤክስፔክቴሽን ትንሽ ከባድ ነው። ጠብቀ መተ አሁን ምናምን ደግሞ ብዙ ስሜት በጣም ይከብዳል እና ለዛም ይመስለኛል እኔ ምረዳሻለሁ ፍዝዝ ለምናሽ አይደለሽም። እንግዲህ የተሰማኝ ስሜት ካለ ለቤተሰቦችሽ ነገር ታወሪያቸው ደስ ይለኛል። እስቲ የሆነ ስሜት ኢቭን እኔ ራሱ ብታወሪ ደስ ይለኛል። በቃ እንዲህ ፍዝዝ ብለሽማ አልፈልግም ማውራት ፈልጋለሁ ፕሊዝ በቃ ልታገኝሽ ትፈልጋለሽ ብሎ እንደዛ አጨናንቆኝም አመተሽ ዝም ካልሽኝ ይደብረኛል። ማለት ምን አይነት ነገር ብታሳልፊ ነው በዚህ ልክ? ኦፍ ኮርስ ሴቶች ላይ ብዙ የሚፈጠር ነገር አለ እረዳሻለሁ። እኔም ሴት ስለሆንኩኝ ያሳለፍኩትም ነገር ስላለ እረዳሻለሁና ምን አይነት ነገር ገጥሞሽ ነው እንደዚህ በደንብ ማለት በቃ እሷ ተምሳሌቴ ናት እንድጠነክሮና አድርጋኛለች የሚለው ሐሳብ እንደዚህ ሲቀጥል ደግሞ ኢቭን የምትሄጅበትን ቀን ራሱ አሳጥረሽ አይሚን አራዝመሽ እኔን ለመጠበቅ ያበቃሽን ነገር ወይም ደግሞ ስሜትሽን ማውቀው ደስ ይለኛል። እንዴ ደንግጫለሁና ምን ብዬ ደምደም ራሱ አላውቅም። ደስ ካለሽ ጀምሪ ማለት ጥንካሬሽን ሁሉ ያያለውና ደስ ይለኛል። ማለት ሴት ልጅ ጠንካራ ስትሆን ለሌላ ሰውም ብሩህ ትሆን አይደለ ተስፋ ትሆን አይደለ። ጠንካራ ስትሆኝ ማለት አንቺ የሚያሳልፍሽውን እያንዳንዱን ነገር ባይሆንም በዚህ ህይወትን ባላልኩም እኔ ላይ የተፈጠሩ ነገሮች ነበሩና ማለት ዲፕሬሽን ውስጥ ገብቼ ምናምን ስለነበር በጣም ደብሮኝ ምናምን ነበር ራሴን ለማጥፋት ምናምን አስቤ ነበርና በቃ ዩቲዩብ ምናምን ሳይ በቃ ድንገታችን አዩሽና የሆነ የሚጋባ ነገር የለም እሱን አንቺ ውስጥ ስላገኘው ነው
ማለት ኪል ልጀምርልሽ ብቻ አንቺ ውስጥ ያለው ነገር ደስ ይላል፣ ጥንካሬሽ ደስ ይላል። እንዴት ሴት ልጅ በዚህ ልክ ጠንካራ ትሆናለች ብዬ ሳስብ ነበርና በጣም ምን እንጃ ጥንካሬሽን ላይ ተጋብቶ በቃ ያንን ነገር እንድታውና ተስፋ እንዲለመልም ቤተሰቦችን በቃ ስነግራቸው ምናምን ብታገኛት ደስ ይለኛል። ግን አዲስ አበባ በጣም ረጅም ሰፊ ነውና ልታገኛታችን ብለው ብዙ እየነገሩኝ ነበርና ድንገት እንትና ማቲን አገኘሁት። ከዛ ሶሻል ሚዲያ ላይ ጽፍ እሱን አገኘሁትና እሱ ደግሞ ኤቢን አገናኘኝ። ከኤቢ ጋር ብዙ አውርተናል በስልክ። ከዛ ብዙ ነገር ማለት አንቺ እንዳትጎጂ ብሎ ነው ይገባኛል። ብዙ ነገር ማለት እኔ ለማወቅ ብዙ ነገር ሄዷል በስልክ እያወራን ምናምን። ዛሬም ለመሄድ ነበር ስደውልለት ምናምን አረ ዛሬማ ታገኛታለሽ ነይ ምናምን ብሎኝ ነው። ትንሽ አሁን እዚህ ስደርስ ስለደገጥኩ ነው እንጂ በጣም ደስ ብሎኛል። እሺ እኔ እናት እኔም ደስ ብሎኛል። አመሰግናለሁ በጣም ማለት ከዚህ በላይ እኔ ጠንካራ ሆኜ ከሰራሁኝ ከዚህ በላይ ሌሎች ሰዎችን ማጠንከር እንደምንችል አስተምረሽኛል። ማለት የኔ ጥንካሬ ለካ ሌሎችም ሴቶች እንዲጠነከሩ መሆን ይችላል ብዬ እንዳስብ ነው ያደረግሽኝና በጣም አመሰግንሻለሁ። ስታወሪ ግን እንባይ ሊመጣ ነበር እንዴ እየተቆጣጠርኩት አይሁን ለምቲ ላይክ እኔ ትንሽ አንዳንድ እንዲህ ሚዲያ ላይ ማታወራው ነገር እኮ ብቻ ነው የምታሳልፈው ነገር አለና ያንን ነገር እንዳስታውሰው ነው ያደረግሽኝና በእንደዚህ አይነት መንገድ ውስጥ የምታልፍ ሴት ደግሞ ብዙ ቻሌንጆች እንደሚገጥሟት በጣም ብዙ የሚያስለቅሱ ሌሊቶችን እንዳለፈች ነው እምረዳው። ገባሽ? አንቺ ከተናገርሽው ነገር አንፃር የተረዳሁት እሱ ነውና ወደ ኋላም እንድመለስ ማንንም የማያውቀውን ምሽቶች ሌሊቶችን እንዳሳለፍኩኝና ዛሬ ላይ ለደረስኩበት ደግሞ ፈጣሪ ስለረዳኝ እሱንም እንዳመሰግን ምክንያት ነው። እሺ በጣም አመሰግናለሁ። ቴንክ ዩ የኔ እናት። ይቅርታ ስላስደነገጥንሽ ግን እኔና ወንድሜ ተባብረን አንቺንም ህዝቡንም አስደነገጥን። ሳክቶልናል ማለት እኔ በዚህ ልክ ታስበዋለች ብዬ አላሰብኩም ነበር። ማለት ያው ነብያት ስትመጣ ብዙ ያው ፔኖች አሉ። ያነዛን ፔኖች በደንብ አድርጋ እንዲጋባብኝ አድርጋኛለች። የነገረችኝ በጣም ብዙ ነገሮች አሉ። ምናልባት ዛሬ ላይ በድንጋጤም ኦር ደግሞ አንዳንዴ ሙድ ቀያየራል አይደል? የሆነ ልክ የመጀመሪያው ማሰብም ሊኖር ይችላል። ዛሬም እንደገና የሆነ እንትን አይነት ነገር ሊሆንብኝ ነው ምናምን የሚል አስተሳሰብ ሊኖር ይችላልና ውስጧ አይ ቲንክ በቃ እንትን ያለችው ኮላፕስ ነው ያደረገችው። ብዙ ልታወራኝም አልቻለችም። በመጠራጠር ስሜት ውስጥም ሆና ስለመጣች አይ ቲንክ በዛ ምክንያት ሊሆን ይችላል። የተወሰነ ድንጋጤዎች ምናምን ነገሮች አሉ። እንግዲህ ፊዮሪን ለረጅም ጊዜ በተለያየ በእንትኗም ስታወራት ነበረ። አይ ቲንክ ስጽፍም ኮሜንትም ስታደርጋት ነበር። ለማግኘትም ብዙ እንደ ተማሪ ስትናገር ነበር። እንግዲህ የዛ ሁሉ ጊዜ አልፎ ፍላጎቷ ዛሬ ቀኗ ሆኗል። አይ ቲንክ ከዚህ በኋላ ያለውን ጊዜ ሴሌብሬት የምናደርገው ይሆናል። ቤተሰብ ስለነበረን ቆይታ ከልብ አመሰግናለሁ። በያላችሁበት እንጫወታለን። በያላችሁበት ሰላማችሁ ይብዛ።